የጧት ፕሮግራሜን እንዴት በገዛ እጄ እንዳበላሸው ልንገራችሁ። በአሁኑ ሰዓት ላይ ዓለም የተጠናወታት ወርልድሊ የምትባል አንዲት አዝናኝ ጨዋታ አለች። ጨዋታው ባለ 5 ፊደል ቃላትን በ6 ሙከራዎች የመገመት ነው። እኔም ይህን ጨዋታ ካወቅኩት ጊዜ ጀምሮ ልክ እንደነቀው ስልኬን አንስቼ ቃሉን መገመት ከዚያም ተነስቼ ቀኔን መጀመር ደስ የሚል የጧት ልምድ ሆኖ ነበር። ነገር ግን ነገሮች ቀስ በቀስ እየተቀየሩ መጡ። ጨዋታውን እንደጨረስኩ ትዊተር ከፍታለሁ፣ ከዚያ ደግሞ ኢንስታግራም፣ ቀጥሎም ቲክቶክ። ሳላውቀው ያ 5 ደቂቃ የነበረው የጧት ቆይታዬ ወደ ሰዓታት አደገ። No God please no ልክ ከእንቅልፌ እንደነቀው ለሰዓታት ያህል ስልኬን ስክሮል ሳደርግ መቆየት ጀመርኩ። ይህ ደግሞ ትልቅ የሆነ የጊዜ ብክነት ነው። እውነት ለመናገር እኔ ብቻ አይደለሁም እንዴ የማደርገው። በቅርቡ የተደረገ ጥናት እንደሚያሳየው ሰዎች በቀን በአማካይ 2 ሰዓት በሶሻል ሚዲያ ላይ ያሳልፋሉ። ይህ ማለት ደግሞ መጽሐፍ ለማንበብ፣ ተሰጥኦቻቸውን ለማሳደግ ወይም ደግሞ ጠቃሚ ነገሮችን ለማድረግ ያለንን ጊዜ እየቀነስነው ነው ማለት ነው። አንድ የሚገርም መረጃ ልንገራችሁ። አይፎን ከተመረተ ጀምሮ የሰዎች ማስቲካ የመግዛት ፍላጎት በከፍተኛ ሁኔታ ቀንሷል ተብሏል። ለምን መሰላችሁ? ሰዎች ሱቅ በሚሄዱበት ጊዜ አይናቸው ከፊት ለፊታቸው ባለው ማስቲካ ላይ ሳይሆን ስልካቸው ላይ ነው። ስልካቸው ላይ። ሶሻል ሚዲያ በአሁኑ ሰዓት ትልቅ ችግር ነው። ብዙዎቻችን ያለምንም ንቃተ ህሊና ነው የምንጠቀማቸው። ታዲያ መፍትሄው ምንድን ነው? የሚገርመው ነገር ችግሩን የፈጠረው ቴክኖሎጂ ራሱ መፍትሄው እኔ ነኝ ማለቱ ነው። ሶሻል ሚዲያ የሚዘጉ አፖችን እንዲሁም ደግሞ ሰዓት የሚገድቡ ነገሮችን አምጥቶልናል። ግን ከነዚህ ሁሉ በጣም ቀላል የሆነ ሌላ ዘዴ አለ። ዘዴው በጣም ቀላል ከመሆኑ የተነሳ መጀመሪያ ላይ ቪዲዮ ለመስራት ራሱ አላሰብኩም ነበር። ግን ውጤቱን ሳየው ተገረምኩ። መፍትሄው ይህ ነው፣ ሎግ አውት ማድረግ። አዎ፣ ሶሻል ሚዲያ መጠቀም ስንፈልግ ብቻ ሎግን፣ ጨርሰን ስንወጣ ደግሞ ሎግ አውት። አለቀ። ቲክቶክ ማየት ከፈለክ ሎግን አድርጎ መግባት። ግን ስልካችሁ ሁል ጊዜም ቢሆን ሎግ አውት ሆኖ መቆየት አለበት። ምናልባት አፑን ጨርሶ ማጥፋት አይሻልም ወይ ትሉ ይሆናል። አዎ፣ እሱ ይበልጥ ውጤታማ ነው። ግን አፑን ማጥፋት ለማይፈልጉ ወይም ደግሞ ለማይችሉ ሰዎች ይሄኛው ምርጡ ዘዴ ነው። ምክንያቱም ትንሽ እንቅፋት ይፈጥርባቸዋል። አንድ አፕ ለመክፈት ከሚወስድባችሁ 3 ሴኮንድ ይልቅ አሁን ፓስዋርድ ለማስገባት 30 ሴኮንድ ይፈጅባቸዋል። ያቺ 30 ሴኮንድ አላስፈላጊውን የስክሮል ስሜት እንድትቆጣጠሩት ታደርጋለች። የሰው ልጅ መጥፎ ልምዶች የሚዳብሩት ነገሮች በጣም ቀላል ሲሆኑ ነው። ነገሮችን ትንሽ አስቸጋሪ ስናደርጋቸው ግን በቀላሉ ልናቆማቸው እንችላለን። አቶሚክ ሃቢት የተሰኘው መጽሐፍ ደራሲ ጄምስ ክሊር እንደሚለው አንዳንድ ጊዜ ስኬት ማለት ጥሩ ልምዶችን ማቅለል ብቻ ሳይሆን መጥፎ ልምዶችን አስቸጋሪ ማድረግም ጭምር ነው። መጀመሪያ ላይ ይህ ሐሳብ በጣም ቀላል መስሎኝ ነበር። ነገር ግን እኔ ራሴ ለሳምንት ያህል ሎግ አውት ለማድረግ ስፈራ ነበር። አእምሮዬ አስቸኳይ መልእክት ቢመጣስ፣ በየደቂቃው መግባት መውጣት አያሰለችም እያለ ሰበብ ይደረድር ነበር። ይሄ ግን የዶፓሚን ሱስ ያለበት አእምሮአችን የሚፈጥረው ሰበብ ነው። ስለዚህ አትስሙት። አንዴ ግን ሎግ አውት ካደረኩ በኋላ ለውጡ አስደናቂ ነበር። ካፌ ውስጥ በለመደው እጄ ስልኬን አውጥቼ ቲክቶክ ስከፍት የሎግን ገጽ መጣልኝ። ወዲያውኑ የመጠቀም ፍላጎቴ ጠፋልኝ። ምክንያቱም አእምሮዬ ያንን ትንሽ ድካም አልፈለገውም። ስለዚህ የዛሬው ቻሌንጅ ለእናንተ ይህ ነው። ጊዜያችሁን በከንቱ የሚበላባችሁን ማንኛውንም አፕ ዛሬውኑ ሎግ አውት አድርጉት። ምንም የምታጡት ነገር የለም። ይህን የመሰሉ ጠቃሚ ሀሳቦችን በጥልቀት ለማግኘት ደግሞ ያሉበት ቦታ ምርጡ አማራጭ ነው። ስለዚህ ሰብስክራይብ እንዳይረሳ።